ከ100 ብር በላይ ኢንካም እናገኛለን ማለት ነው። ኤጀንት ሆነ ስንሰራ ደግሞ በጣም ሌላ ተጨማሪ ኮሚሽን አለው ማለት ነው። ሰላም እንዴት ናችሁ? ዛሬ ደግሞ አዲስ አፕሊኬሽን ይዤላችሁ መጥቻለሁ። የአፕሊኬሽኑ ስም ሀላ ይባላል። ሀላ አፕሊኬሽን ለወንድም ለሴትም እኩል የሚከፍል አፕሊኬሽን ነው። ይህ አፕሊኬሽን በቀን 6,000 ፖይንት ይሰጠናል ማለት ነው፣ ለወንድም ለሴትም። ስለዚህ በቀን ከ100 ብር በላይ ኢንካም እናገኛለን ማለት ነው። ኤጀንት ሆነ ስንሰራ ደግሞ በጣም ሌላ ተጨማሪ ኮሚሽን አለው ማለት ነው። ከ1,000 ብር በላይ መስራት የምንችልበት አፕሊኬሽን ነው። ስለዚህ በዋነኝነት በዚህ ቪዲዮ ኤጀንት እንዴት ነው ራሳችንን እናደርገው የሚለውን አሳያችኋለሁ። ተከታተሉ። የአፑን ሊንክ በዚህ ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። ከዛ ሊንኩን ስትነኩ ወደ ፕሌይ ስቶር ይወስዳችኋል። ከፕሌይ ስቶር ላይ ካወረዳችሁት በኋላ እንዴት ራሳችንን ኤጀንት እንደምናደርግ አሳያችኋለሁ። ተከታተሉ። አፕሊኬሽኑን ካወረዳችሁት ቀጥታ አፕሊኬሽኑን ትነኩታላችሁ ማለት ነው። ከዛ ሳይን ኢን ዊዝ ጉግል በሚለው ትገባላችሁ። ከዛ ጉግል ኢሜል አካውንታችሁን ትነኩት ታስገባላችሁ ማለት ነው። ከዛ ከታች ሆም ሜሴጅ እና ሚ የሚል አለ። ሚ የምትለዋን ትነኳታላችሁ፣ ምክንያቱም የናንተ ፕሮፋይል እዚህ ስለሆነ ያለው ማለት ነው። ቀጥታ ከዛ ኤጀንሲ የሚል አለ። ኤጀንሲ የሚለውን ትነኩትና ኤጀንሲ የሚል አለ። አም ሆስት ጆይን ኤጀንት የሚል የሆስት ለመሆን ነው። ክሬት አን ኤጀንሲ የሚለውን ትነኩታላችሁ ማለት ነው። ክሬት አን ኤጀንሲ የሚለውን ከነካችሁት በኋላ ኤጀንሲ የሚል አለ እዚህ ጋር። ኤጀንትን ስም የራሳችሁን ስም እንደፈለጋችሁ ኤጀንት ስማችሁን ካስገባላችሁ ሀገራችሁን ትመርጣላችሁ ማለት ነው። በምትኖሩበት ሀገር ኢትዮጵያ ከፈለጋችሁ ኢትዮጵያ አለች። ፎን ነምበር፣ ዋትስአፕ ቁጥራችሁን እዚህ ጋር የሀገራችን ካንትሪ ኮድ ነው የሚያስመርጣችሁ ማለት ነው። ኢትዮጵያ ውስጥ ላላችሁ የኢትዮጵያን ታስገባላችሁ። ኢትዮጵያ ውጭ ካላችሁ ደግሞ የኢትዮጵያ ያላችሁበትን ሀገር ታስገባላችሁ ማለት ነው። ስለዚህ ኢትዮጵያን ታስገባለን። ከዛ ስልኬን ያስገባለሁ ማለት ነው። ለታይቢ የፈለኩትን ስልክ ቁጥር የራሴን ስልክ ቁጥር አስገባለሁ ማለት ነው። ከዛ ኦፊሻል የሚል ከመጣላችሁ ዴቪድ የሚለውን ትመርጣላችሁ። ያው ብዙዎቻችሁ ጋር ግን አይመጣም ብዬ አስባለሁ፣ ምክንያቱም በሊንክ ስለሆነ ያወረዳችሁት። ኦፊሻል የሚል ከመጣላችሁ ዴቪድ አድርጉት። ኖርማሊ መምጣትም አይጠበቅበትም። በዚህ ሙሉ ከዛ ከሞላችሁ በኋላ ኮንፊርም ነው የምትሉት ማለት ነው። ኮንፊርም ሪቪው ያደርግላችኋል ማለት ነው። ሳትጠብቃችሁ ኤጀንት ሆናላችሁ ማለት ነው። ኤጀንት ከሆናችሁ በኋላ ደግሞ የራሳችሁን ቤት ከፍታችሁ ነው ታስካችሁን የምትሰሩት። ስለዚህ ሆም የሚለውን ትነኩታላችሁ። እዚጋ የፕላስ የማይክ ምልክት አለች። እሷን ስትነኳት ታግ፣ ታይትል ምናምን ፎቶ ምናምን ያስመርጣችኋል። እነዚህ ነገሮችን ሞልታችሁ ጎስትሉት የራሳችሁን ቤት ከፍታችሁ ትቀመጣላችሁ ማለት ነው። እዛ ታስካችሁን ሪሲቭ ትላላችሁ ማለት ነው። እዚህ ጋር ስታይል ምናምን እነዚህ ነገሮችን በስትክክል ትሞላላችሁ ማለት ነው። በዚህ መሰረት ኤጀንታችንን ክሬት ካደረግን በኋላ ኤጀንት ሆነን መስራት ነው ማለት ነው። በቀጣይ ቪዲዮ ደግሞ ኤጀንቶች ምን ማድረግ እንዳለብንና ስለ ኤጀንሲ ኮሚሽን ዲቴል የምናብራራው ይሆናል። አመሰግናለሁ።